ማንቸስተር ዩናይትድ ወሳኝ የፊት መስመር ተጫዋች ለማስፈረም በከፍተኛ እንቅስቃሴ ላይ እንደሚገኝ በመዘገብ ላይ ይገኛል። በአሰልጣኝ ማይክል ካሪክ እየተመሩ በሊጉ የውድድር ዓመቱ መጨረሻ አስደናቂ አፈጻጸም ማስመልከት የቻሉት ዩናይትዶች አዳዲስ ተጫዋቾችን ለማስፈረም በሂደት ላይ እንደሚገኙ ይፋ ተደርጓል። ኤንደርሰንን ከሴሪያው ክለብ አታላንታ በማስፈረም ከወዲሁ ወደ ዝውውር ገበያው የገቡት ቀያዩ ሰይጣናቱ ከቀጣይ ኢላማቸው የዌስትሃሙ ዩናይትዱ የክንፍ ተጫዋች ሰመርቪሌ መሆኑ ተዘግቧል። የክለቡን የዝውውር መረጃ ይፋ በማድረግ ታማኝነት እንዳላቸው የሚነገርላቸው የመረጃ ምንጮች እንደዘገቡት መረጃ ከሆነ የ24 ዓመቱን ኔዘርላንዳዊ ለማስፈረም ቅድመ ንግግር መጀመራቸውን አሁን ላይ እየወጡ ያሉ መረጃዎች በማስነበብ ላይ የሚገኙት ተጫዋቹ አሁን ላይ ከሀገሩ ብሔራዊ ቡድን ጋር በዓለም ዋንጫው መድረክ በመሳተፍ ላይ የሚገኝ ሲሆን በመጪው አዲሱ የውድድር ዘመን በዩናይትድ ማሊያ ከሚታዩ አዳዲስ ተጫዋቾች መካከል አንደኛው እርሱ ሊሆን እንደሚችል በመዘገብ ላይ ይገኛል። ውድ ተመልካቾቻችን እነዚህና ሌሎች ስፖርታዊ መረጃዎችን ለማግኘት የፕላስ ምልክቱን ይጫኑ።